አንድ ሰው ከመወለዱ ጀምሮ የተመረጠ በቅርጫት ውስጥ የተደበቀ ሕፃን፣ በቤተ መንግሥት ውስጥ ያደገ ልዑል፣ በምድር ላይ ካሉት ኃያል ንጉሥ ፊት የቆመ። ከረጅም ጊዜ በፊት ግብፅ ውስጥ እስራኤላውያን በኃይል ለፈርዖን ስር በባሪያነት ይኖሩ ነበር። እስራኤላውያንም በጣም እየጠነከሩ ይሄዳሉ። ፈርዖንም ይህንን ሲያይ እያንዳንዱ ልጅ እንዲገደል አዘዘ። ነገር ግን አንዲት እናት ተስፋ አልቆረጠችም። ሕፃኗንም በቅርጫት ውስጥ አስቀምጣ በአባይ ወንዝ ለቀቀችው፣ እግዚአብሔር እንደሚጠብቀው በመተማመን። ያ ሕፃን የፈርዖን ልጅ አገኘችው፣ የራሷ አድርጋ አሳደገችው። ስሙም ሙሴ ይባላል። ሙሴ ልዑል ሆኖ አደገ፣ ነገር ግን እውነተኛ ሕዝቡን አልረሳም። አንድ ቀን ግብፃዊ እስራኤላውያን ባሪያ ሲደበድብ አየ። ሙሴም ተቆጥቶ ግብፃዊውን መትቶት ገደለው። ቅጣትን ፈርቶ ከግብፅ ሸሽቶ በምድረ በዳ ኖረ። በዚያም እረኛ ሆነ። አንድ ቀን ሙሴ በጎችን ሲጠብቅ እግዚአብሔር አናገረው። ሙሴ እኔ ሕዝብን ከግብፅ ባርነት ታወጣ ዘንድ መርጬሃለሁ አለው። ሙሴም ፈርቶ ነበር፣ ግን እግዚአብሔር ከሱ ጋር እንደሚሆን ቃል ገብቶለት ነበር። ሙሴም ወደ ግብፅ ተመለሰ። ፈርዖን ሕዝቡን ልቀቅ ብሎ ጠየቀ። የፈርዖን ልብ ግን ደንድኗል፣ እምቢ አለ። እግዚአብሔር በግብፅ ላይ አሳር መቅሰፍትን ላከ። ወንዞች ወደ ደም ተለወጡ፣ አንበጣ ሞላ፣ ጨለማም ሕዝቡን ሸፈነ። ነገር ግን ፈርዖን ተስፋ አልቆረጠም። እስከ መጨረሻ መቅሰፍት የበኩር ልጁ ሞተ። በራቸውን በበግ ደም የቀቡት ብቻ የዳኑት። ይሄ ክስተት ፋሲካ በመባል ይታወቃል። በመጨረሻም ፈርዖን እስራኤላውያን ለቀቀ። ፈርዖን ግን ሐሳቡን ለውጦ ሊይዟቸው ዘንድ ሰራዊቱን ላከ። እስራኤላውያንም በቀይ ባህርና በፈርዖን ሰረገሎች መካከል ተይዘዋል። ደነገጡ። ሙሴም በትሩን አነሳ፣ ወደ ቀይ ባህርም ሰደደው። ውሃውም ተከፈለ፣ ሕዝቡም በደህና ተሸከመ። የፈርዖን ሰራዊት ግን በተከተለ ጊዜ ባህሩ ተዘጋ፣ በውሃ ተጥለቅልቀው እዛው ሞቱ። በምድረ በዳ እግዚአብሔር እስራኤላውያንን በቀን በሌሊት መራቸው። በሲና ተራራ ላይ ሙሴ ወደ ተራራ ወጥቶ 10ቱን ትእዛዛት ተቀበለ። በድንጋይ ላይ ጽላት ላይ የተጻፉን የእግዚአብሔር ሕጎች ተቀበለ። እነዚህም ትእዛዛት በሚመጡ ትውልዶች የእምነት መሠረት ሆኗቸዋል። ሙሴ እስራኤላውያንን ለ40 ዓመት በምድረ በዳ መራቸው፣ አስተማራቸው። ለእግዚአብሔር ታማኝ ሆኖ ኖረ። ወደ ተስፋይቷን ምድር ከመግባታቸው በፊት ግን ሙሴ ሊያያት የናፈቃት ምድር አይቶ በናና ተራራ ላይ ሞተ። ታሪኩ በዚያ በቃ። ርስቱ ግን ለዘላለም ይኖራል። በቅርጫት ውስጥ ካለ ሕፃን ጀምሮ እስከ ሀገር አዳኝ ድረስ ሙሴ ከታሪክ ታላላቅ መሪዎች አንዱ ሆኖ ይቆያል። ደፋር፣ እምነት፣ ለእግዚአብሔር ጥሪ ታዛዥ ሰው ነው። እናም ያ ሰው ሙሴ ነው። የሙሴ ታሪክ በዚያ በቃ።